ጊዜው በ1933 ነው። ዓለም በጦርነት ዋዜማ ላይ ናት። ጃፓን ውስጥ ነገሮች ጥብቅ ናቸው። ዩሺ ሺራቶሪ የሚባል ወጣት ቶፋ ወይንም የአኩሪ አተር ምግብ በመሸጥ የሚተዳደር ሰላማዊ ሰው ነበር። ነገር ግን በድንገት በአንድ የጨለማ ምሽት ሕይወቱ ተገለበጠ። በሰው ግድያ ተጠረጠረ። ፖሊሶች ያዙት፣ ወስደው ምርመራ ጀመሩ። ምርመራው ስላችሁ ወዳጆቼ እንዳሁኑ ዘመን የሰብአዊ መብት ምርመራ እንዳይመስላችሁ። ያኔ ንጹህ ነኝ ማለት እንደ ስድብ ይቆጠር ነበር። ዩሺን ይደበድቡታል፣ እንቅልፍ ይነሱታል፣ በኤሌክትሪክና በዱላ ይለበልቡታል። ሰላም ጤና ይስጥልኝ ውድ የቤኪቲው ቤተሰቦች እንደምን ቆያችሁ? ዛሬ ከወትሮ የተለየ ነፃነትን ፍለጋ ከእስር ቤት ያመለጠውን ባለ ታሪክ እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ።